ትግራይ፣ አማራ እና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰመኮ አረጋገጠ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ፣ አማራ እና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ገለጸ። በተለይም በጸለምት፣ መጋሌ እና አባላ አካባቢዎች የተነሱት ግጭቶች የሰዎችን የሕይወት እና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። መንግሥታዊው የሰብአዊ መብቶች ተቋም ኢሰመኮ እስካሁን ከፌዴራልም ይሁን ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየውን ሰሞነኛ ግጭት የተመለከተ መግለጫ ያወጣው ትናንት አርብ ጥር 22 2018 ምሽት ነው። የኢሰመኮ መግለጫ እንደሚያስረዳው ሦስቱም ክልሎች በሚያዋስኑት ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የጠቀሰው አንዱ ስፍራ የትግራይ እና አማራ ክልሎች የሚወዛገቡበት ጸለምት። የዜና ወኪሎቹ ሮይተርስ እና ኤጃንስ ፍራንስ ፕሬስ ኤኤፍፒ የደህንነት እና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊት እና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመልክተዋል። በኢሰመኮ መግለጫ ላይ ትግራይ እና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙት መጋሌ እና አባላ አካባቢዎችም ተጠቅሰዋል። በዚህን ሳምንትም ግጭት እንደተካሄደበት የተገለጸው አፋር ክልሉ መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶ ነበር። የክልሉ መንግሥት በወቅቱ ባወጣው መግለጫ የህወሓት ቡድን በወረዳው በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ ከሶ ነበር። የወረዳው ዋና አስተዳዳሪም ጥቃት የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ከ6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረው ነበር። በዚህ ምክንያት በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉ ተገልጿል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ እንደሆነ የገለጸው ኢሰመኮ በተለይም በጸለምት፣ ጠለምት፣ በመጋሌ እና አባላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል። በሦስቱ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የሕይወት፣ የአካል ደህንነት፣ ነጻነት እና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳት ችሏል ሲል የደረሰበትን በመግለጫው አስረድቷል። በእነዚህ ስፍራዎች የተቀሰቀሰው ግጭት እና ወታደራዊ እንቅስቃሴ አማራ እና ትግራይ ክልሎች በሚዋሰኑባቸው የራያ አካባቢዎች ነዋሪዎች ዘንድ ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፍጠሩን ገልጿል። አላማጣ ከተማ እና ሌሎች የራያ አካባቢዎች በኮማንድ ፖስት ስር እንደነበሩ ኢሰመኮ ገልጿል። ከትግራይ ጦርነት በኋላ በአማራ ክልል ስር ሲተዳደሩ የቆዩት እነዚህ አካባቢዎች ከሚያዝያ 2016 አንስቶ መዋቅራቸው ፈርሷል። ከተማ ውስጥ ከሰፈሩት የመከላከያ ሰራዊት እና የፌዴራል ፖሊስ ውጪ መደበኛ የመንግስት አገልግሎቶችን የሚሰጥ መዋቅር ሳይኖር ወደ ሁለተኛ ዓመት እየተጠጋ ነው። የመከላከያ ሰራዊት እና የፌዴራል ፖሊስ አባላትም ከረቡዕ ጥር 20 ሌሊት አንስቶ አላማጣ እና ኮረም ከተሞችን ለቀው መውጣታቸውን ነዋሪዎች ለቢቢሲ ተናግረዋል። ይህ ሁኔታ ስጋት ፈጠረባቸው። ነዋሪዎች በቅርብ ርቀት ወደምትገኘው የአማራ ክልሏ ቆቦ ከተማ መሸሻቸውንም አስረድተዋል። ኢሰመኮ ትናንት ባወጣው መግለጫም በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማ እና ሌሎች አካባቢዎች የተፈናቀሉ መሆኑን እንደተገነዘበ አስታውቋል። በተጨማሪም በእነዚህ አካባቢዎች በሰዎች እንቅስቃሴ ላይ ገደቦች መጣላቸውን ክንደራል። ትግራይ፣ አማራ እና አፋር ክልሎችን በሚያዋስኑት ስፍራዎች የተነሳው ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላም እና መረጋጋት ወደ ኋላ የሚመልስ እንደሆነ ኢሰመኮ ጠቅሷል። የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀል እና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያጋልጥ እንደሆነ በመጥቀስም ስጋቱን አሰምቷል። የሰብአዊ መብቶች ተቋሙ በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም በሲቪል ሰዎች እና መሠረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ ጠይቋል። ለግጭት መነሻ የሆኑ ልዩነቶችን በሕግ መሠረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም አስቧል። ከዚህ ግጭት ጋር በተያያዘ የሚወሰዱ ማናቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ እንዲሆኑ ኢሰመኮ በመግለጫው ጠይቋል። በተለይም በሰብአዊ መብቶች ላይ የሚጣሉ ገደቦች ከዓለም አቀፋዊ እና አገራዊ የሰብአዊ መብቶች ማዕቀፎችን ያከበሩ መሆን እንዳለባቸውም አጽንዖት ሰጥቷል። እርምጃዎቹ የሕጋዊነት፣ የጥብቅ አስፈላጊነት እና የተመጣጣኝነት መርሆችን ያከበሩ መሆናቸውን ማረጋገጥ ይገባል ብሏል። በተጨማሪም ተቋሙ ከሚያከናውነው መደበኛ የሰብአዊ መብቶች ክትትል እና ምርመራ ጎን ለጎን ጉዳዩ የሚመለከታቸውን አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግ አስታውቋል።